ያጣነው ሙህብ ነው ወይንስ ዱንያ? ዱንያ ከሆነ ያጣነው ዱንያ በሁለቱም ጎዳና ትገኛለች፣ ወይ በሐራም ወይ ደግሞ በሐላል። አንድ ሰው ሐላል በሆነ ጎዳና ትዳር ሲይዝ የግማሽ እስልምና ሞላ ኢማኑ ሞላ እንደሚባለው ሁሉ በሐላል ሲያደርገው ለሁሉም ነገር እንደሚያምረው እንደሚመቸው ሁሉ በሐራም ሲሆን ደግሞ በአላህ ሱብሃነሁ ወተዓላ የተጠላ ጎዳና ውስጥ ሆኖ እንደሚቆመው ሁሉ ርዚቅም ልክ እንደዛው ነች። በሐላል ከፈለግናት ሰርተን የምናገኝበት ጎዳና ውስጥ እንገኛለን። በሐራም ከፈለግን ደግሞ በሰዎች ላይ ማጭበርበርን በእያንዳንዱ የሥራ እንቅስቃሴያችን ላይ በቅጥፈት ማከማቸት ላይ እንሰማራለን። እንደውም በአሁኑ ጊዜ አንዱን ገሎ ያው የማትረፍ ሲስተም ውስጥ ነው ያለነው። ፍቅርን ከሆነ ደግሞ የምንፈልገውና የምናስቀድመው በፍቅር ውስጥ ብዙ ስኬቶች አሉ። አንተ ወይም አንቺ የሚጠቅመንን ከለየን ወላሂ ሙህብ ውስጥ ብዙ ተዘርዝሮ የማያልቁ ጥቅሞች አሉ። በጥሩ ፍቅር በጥሩ ሙህብ ውስጥ ማለት ነው። እና ምርጫችሁ የትኛው ነው? ዱንያ ነው የፈለጋችሁ ያላችሁት ወይንስ ሙህብን ነው? ፍቅርን ነው? ሰላምን ነው? ደስታን ነው? ወላሂ መልካም ህይወት ላደለው በፍቅር ላደላደለው ሰው እንደሱ አይነት ስኬታማ የለም። ምክንያቱም ርዚቃችን በአላህ እጅ ነው። የሙህብ መሰረታችንም በሐላል ከሆነና ካመረልን ርዚቃችን የተጻፈልን ነው የሚመጣው። ያ የተጻፈልን ርዚቅ ያላግባብ እንዳይበተን፣ እንዳንከስር፣ ትርፋማ እንድንሆን፣ ወደ ተሻለ የህይወት ዘይቤ እንድንሸጋገር ሙህብ ያስፈልጋል። የህይወት አጋር ታስፈልጋለች ወይም ያስፈልጋል። ወይም ጥሩ ጓደኛ አብሮን በቢዝነስ የሚሰማራ በህይወት ጉዳይ ላይ እኛን ስኬት የሚፈልግ እኛን ስኬት የሚደግፍ፣ ውድቀት ሲኖር አብሮ የሚወድቅ፣ ስኬት ሲኖር አብሮ ከፍ የሚል፣ በማንኛውም ነገር ከጎን የሚቆም ሙህብ ያስፈልጋል። ሙህብ ከሌለ ዱንያ ብቻውን ወደ ትርፋማነት አያሸጋግረንም። ያው እንደተባለው በሐራም ከዘወተርን በዛም ጎዳና ሌላ ሙህብ ይዘን ነው የምንዘልቀው እንጂ ብቻውን የትም የደረሰ ሰው የለም። ሀብታምም ቢሆን ድሆችን አቅፎ ይዞ ነው። በድሆች ላብ፣ በድሆች ጉልበት፣ በድሆች ልፋትና በድሆችም በሚያደርጓቸው ተግባራቶች ላይ ተንተርሶ ነው ሀብቱን የሚሰበስበው በሐራምም ይሁን በሐላል። እኛ ግን ታች አለን በድህነትና ገና ምንም አይነት ስኬት ላይ የሌለን ሰዎች የመጀመሪያ መሰረታችን መሆን ያለበት ሙህብ ነው። ወላሂ ይህ አጋር መምረጥ፣ ራሳችንን ለማስተዳደር የአቅመ አዳም ላይ ከደረስን ይህ አጋር መምረጥ ነው። ጥሩ መንገደኛ መምረጥ ነው። አንድም መንገድ ብቻህን ከምትሄደው ተጨማሪ ሰው ጋር ብትሄደው ምን ያህል ስኬታማ ትሆናለህ? ግን በተመሳሳይ ደረጃ መሆን አለበት። አንድ የህይወት አጋር የሚፈልግ ወይም የምትፈልግ ሴት በእርግጥም ለሙህብ፣ ለፍቅር፣ ለሰላም ዝግጁ የሆነ ስለልቦናው አብልጦ ሙህብን የሚወድ፣ ሙህብ ማለት ለነገሮች ሁሉ ጊዜ ሰላም በር የሚከፍት ማለት ነው። የሰከነ ደግ አህላቅ ያለው ክብር የሚሰጥ ለሁሉም ሰዎች እንዳመጣጣቸው የሚመልስ ሰው ላይ የማይደርስ ሰዎችን በጣም አብዝተው የሚያከብር፣ በእናትነት ደረጃ ላሉት እናትነት ፍቅር፣ በአባትነት ደረጃ ላሉት የአባትነት ፍቅር፣ በእህትነት ደረጃ ላይ ላሉት ደግሞ የእህትነት ፍቅር፣ ሁሉንም እየድርሻው የሚሰጥ ሆኖ ሰዎችን የሚያከብር፣ ያኔ ቤቱን ያከብራል፣ ቤቱን ይወዳል ወይም ቤቷን ትወዳለች። ርዚቅማ በአላህ እጅ ነው። ትሰራለች። ካልሰራችም ደግሞ ያንተ መስራት በቂ ከሆነ ባንተ መስራት ተንተረሳ እሷም በቤቷ ውስጥ ትሰራለች። ግን ትልቁ ስራ ከውጭ ማምጣት ብቻ አይደለም።
የቤቱ ስራ ይበልጣል። በቤት ውስጥ ስኬታማ እንዲሆን አንድ ወንድ ሴቷ ትልቁ ሚና ከተጫወተች ወላሂ ወንድየው ኪሳራ የለበትም። ወንድየው እንደተባለው በውጭ የማያመነዝር ቤቴ ብሎ ትዳሩን የሚወድ ክብሩን የሚወድ ሰው አለኝ የሚኖርልኝ የምኖርለት ህይወት አለ ብሎ በዛ ደረጃ በትክክለኛው ቀጥ ብሎ የሚራመድ ከሆነ ወላሂ የሱ ድካም የሱ መውጣት መውረድ የሱ መልፋት የሱ ብዙ ነገሮች በሱ ላይ እየደረሱ የሚያመጣው ርዚቅ ወላሂ ትርፋማ ነው የሚሆነው። ሴት ልጅ ቤቷን ትሳለማለች፣ ቤቷን ታሳድጋለች፣ ቢዝነስ ትዘረጋለች፣ በቢዝነስ ጉዳይ ላይ ታወራለች፣ ታማክራለች፣ ብዙ ነገሮችን ታመላክታለች። የሲስተም ቁልፍ ነችና ለውጥ ጣዕምና ለዛ ይዞ ያድጋል። ወላሂ አንድን ፍራፍሬ በሰዓቱ ቆርጠን በስሎ በትክክለኛው ሰዓት እንደምንመገበው ሁሉ የሰው ልጆች አብረው መሰረት ይዘው ሲያድጉ ወላሂ እንዴት ጣዕም አለው፣ እንዴት ደስ ይላል። እና የኔ ምርጫ ሙህብ ነው። ምን ጊዜም ሙህብን የመሰለ ትልቅ ሀብት የለም። ላደለው ፈጣሪ ለፈቀደለት ጥሩ ሙህብ ጥሩ ፍቅር የሰጠውን ያህል ሀብታም የለም። ጥሩ ፍቅር ጥሩ ሙህብና ጥሩ መከባበር መዋደድ መተሳሰብና መተዛዘን የሞላበት ህይወት ይስጠን።